ሰላም ቤተሰብ እንደምን ናችሁ? ኮሜንት ላይ የሆነ ጥያቄ ጠይቄ ነበር እና እሱ ምንድነው ቪዲዮ ከለቀቀን ከሁለት ቀን በኋላ ከ48 ሰዓት በኋላ ቪዲዮአችን ቪው የእይታ እንትኑ ስታክ ያደርጋል የሚል ጥያቄ ተነስቶ ነበርና ይሄ የሚፈጠርበት ምክንያት ምንድነውና መፍትሄዎቻቸው ምን ይመስላሉ የሚሉትን 5 ስቴፖችን ከፋፍዬ ዛሬ ማሳያችሁናል። እስከ ቪዲዮ መጨረሻ አብራችሁን በመሆን እንድትተባበሩ እጠይቃለሁ። ፕሊዝ ቪዲዮ ላይክ በማድረግ ጀምሩ፣ ሼር አድርጉ ለሌሎች እንዲደርስ ማለት ነው። ፕላስ ለቤቱ አዲስ ሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በዚህ ቻናላችን ሞር ከዩቲዩብ ጋር በተያያዘ ከኦንላይን ኢንካም ቢዝነስ ጋር በተያያዘ እንዲህ ሳይድ ኢንካም ጀነሬት ማድረግ እንችላለን የሚሉ ጥያቄዎችን የምንመልስበት ቻናል ስለሆነ ለቤቱ አዲስ ሆናችሁ ፕሊዝ ላይክ በማድረግ ጀምሩ። በ48 ሰዓት ወይም ከ48 ሰዓት በኋላ የቪዲዮ እይታችን ስታክ ያደርጋል። ይሄ ምንድነው ችግሩ? መፍትሄውስ ምንድነው? ይሄ የሚፈጠረው ለምንድነው? አብዛኛው ጊዜ ዩቲዩብ በመጀመሪያ ቪዲዮ ፖስት ስናደርግ ኦር ፖስት አድርገን ከጨረስን አፕሎድ አድርገን ከጨረስን በኋላ የሚልከው ለሰብስክራይበሮቻችን እና ለሌሎች ሰዎች ነው ማለት ነው። ለሌላ ለማናውቃቸው ወይም ለማያውቁ ሰዎች ነው የሚልከው ማለት ነው። የማያውቁ ማለት ያው ጀነራሊ ባይባልም ግን እኛ የለቀቅነውን አይነት ኮንተንት ኮንሱም ለሚያደርጉ ሰዎች ነው የሚልከው ማለት ነው። እዛ ምን ይፈጠራል? እነሱ ማየት ከሆነና እኛ ሰብስክራይበሮቻችን ደግሞ ማየት ከሆነ ቪዲዮአችን ስታክ ያደርጋል፣ ማረጉም የማይቀር ነው ማለት ነው። ስለዚህ ዛሬ 5 ይሄን ነገር መቀልበስ የምንችልበትን መንገድ የማሳያችሁ ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን እንደምትሆኑ አልጠራጠርም። ስቴፕ 1 እንመለከታለን ማለት ነው። ስቴፕ 1ን ከመመልከታችን በፊት ማወቅ ያሉብን ነገሮች አሉ። ለሰብስክራይበሮቻችን እና ኮንሱም የኛ አይነት ኮንተንት ኮንሱም ለማድረግ ሰዎች ሪከመንድ ሲያደርጉ ፊድ ሲያደርጋቸው ዩቲዩብ እነሱ ቪዲዮን ክሊክ አድርገው ካላዩት ኦር የመጀመሪያዎቹን 30 ሰከንዶች ካላዩ ፕላስ ቪዲዮአችን እስከ መጨረሻው ካላዩ ኢንጌጅ ካላረጉ ላይክ ኦር ኮሜንት ካላረጉ ቀደም ያልኳችሁ በ48 ሰዓት ውስጥ የሚፈጠረው የቪዲዮ እይታ ስታክ የማድረጉ በእነዚህ ምክንያቶች የሚፈጠረው ማለት ነው። ስለዚህ ዛሬ የምናደርገው ምንድነው ማለት ነው? እኚህ ነገሮችን መቀልበስ የምንችልበትን መንገድ ነው የምንፈጥረው ማለት ነው። አንደኛ ስቴፕ 1 የምናደርገው ደግሞ ዋን ማድረግ ያለብን ታይም ስታምፖችን መጠቀም ወይ ቻፕተሮችን መጠቀም አለብን ማለት ነው። በእንግሊዘኛ ኮንተንት ለምትሰሩ ሰዎች ይሄ አውቶማቲካሊ ራሱ ዩቲዩብ ስቱዲዮ ላይ ስላለ እዛው ማድረግ ትችላላችሁ። ሴቲንግ ላይ ገብታችሁ ምናምን ታስተካክሉት ነገር ነው። ግን ኖርማሊ በሌላ ቋንቋ በአማርኛ ኮንተንት ለምትሰሩ ማድረግ ማኑዋሊ የምታደርጉት ነገር አለ። እሱም ታይም ስታምፖችን በማዘጋጀት ሰዎች ከናንተ ቪዲዮ ጥለው እንዳይወጡ ማድረግ መቻል አለባችሁ ማለት ነው። ታይም ስታምፕ ደግሞ ስታዘጋጁ መሆን ያለበት ኪወርድ በመጠቀም ነው። እኚህ ኪወርዶች ምንድናቸው? ሰርች ሊደረጉ የሚችሉ እናንተ በምትሰሩት የኮንተንት ዘርፍ ላይ ሰርች ሊደረጉ የሚችሉ አይነት ኪወርዶች በመጠቀም ቻፕተሮችን ትሰራላችሁ። ከአንደኛው ቻፕተር ወደ አንደኛው ቻፕተር እየመረጡ እንዲያደርጋል ማለት ነው። ይሄም ምንድነው እይታን ይጨምርልናል ማለት ነው። እይታ ጨምረ ማለት ደግሞ ያው ጥሩ ኮንተንት ነው ብሎ እንዲያስብ ያደርጋል ማለት ነው ዩቲዩብ። ሌላኛው ደግሞ ስቴፕ 2 አለ። ስቴፕ 2 ላይ ምንድነው የምናደርገው? ስቴፕ 2 ላይ ደግሞ ወቅቱን በጠበቀ ሁኔታ ሪፍሬሽ ማድረግ ቪዲዮአችንን ማለት ነው። ይሄ ማለት ነው ትሬንዲንግ የሆነ ነገር ካለ ኦር ሌስ ያውን 24 ማለቂያ አካባቢ ላይ ሰራችሁ ቪዲዮ ካለ እናንተ ምን ታደርጉታላችሁ ማለት ነው? ታይትልና ተምብሌኑ ሪፍሬሽ ታደርጋላችሁ ማለት ነው። ይሄም ማለት ነው አንደኛ ታይትሉን ትቀይራላችሁ ማለት ነው። ዩቲዩብ ትሪክ ማድረግ ቻልን ማለት ነው። ታይትሉን ስንቀይር ትሪክ እናደርጋለን ማለት ነው። በዛው ወይ በታይትላችን መሰረት እንዳልኳችሁ ኪወርድ ላይ ቤዝድ ሆነን ታይትል ስለምንሰጥ ሰጀስት ያደርጋል ማለት ነው። ሁለተኛው ደግሞ ተምነሎችን መቀየር መቻል አለብን ማለት ነው። ተምነሉን እንቀይርና እናስተካክለዋለን ማለት ነው። ይሄ በምናደርግ ሰዓት የኛን ቪዲዮ ሪፍሬሽ አደረግነው ማለት ነው። በሶስተኛ ደረጃ ላይ ደግሞ ያስቀምጥኩላችሁ ምንድነው ያው ቪዲዮአችን ስታክ ካደረገ እንዳልኳችሁ ድጋሚ ሪአፕሎድ ለማድረግ መፍራት የለብንም። ይሄ ስላችሁ ማለት ነው ምንድነው ቪዲዮ ላይ ሊሰራ ያልቻለው ነገር የሚለው መጀመሪያ አናሊሲስን ቼክ እናደርጋለን። ሁክ ከሆነ የመጀመሪያዎቹን 15 እና 30 ሰከንዶች በአዲስ ሁክ
መጀመር መቻል አለብን። ሁሌም ቪዲዮ ስትሰሩ ሁክ መጠቀማችሁ እንዳትረሱ፣ በጣም አስፈላጊ ነው። ለምን ቪዲዮአችሁ ላይ ሰዎች እንዲቆዩ የሚያደርገው ዋነኛው የመጀመሪያዎቹ 15 ሰከንዶች ናቸው። ሾርት ሲሆን ለሎንግ ፎርም ሲሆን የመጀመሪያዎቹ 30 እና ከዛ በላይ ያሉት ሰከንዶች ናቸው ማለት ነው። ስለዚህ የኛን ሁክ በአዲስ መልኩ እንቀይርና ያን ቪዲዮ ራሱ ሊአፕሎድ እናደርጋለን ማለት ነው። ከዛ በኋላ ለውጡን ማየት ትችላላችሁ ማለት ነው። ሌላኛው ደግሞ አራተኛው ስቴፕ አራተኛው ስቴፕ ደግሞ የኦዲየንስ ፍሎ መጨመር መቻል አለብን ማለት ነው። ስለዚህ ሾርት ቪዲዮችን የለቀቅናቸው ካሉ አሁን እናደርጋለን። አሁን የምንለቀውን ቪዲዮ በእይታ ምክንያት ስታክ ያደረገውን ቪዲዮአችንን ሊንኩን ወስድና ከዛ ከሾርቶቹ ጋር ሪሌት እናደርጋለን ማለት ነው። ስለዚህ ያን ሾርት ያየ ኦዲየንስ ሁላ ረጅሙን ወይም ይሄኛውን ቪዲዮአችንን የማየት ቻንሱ ሰፊ ነው ማለት ነው። ስለዚህ ከሾርት ፎርማት ወደ ሎንግ ፎርማት ኮንቨርት እናደርጋቸዋለን ማለት ነው። ምኑን እይታውንም ሰዎችንም ማለት ነው። ስለዚህ በአንድ መልኩ እይታችንን አስተካከልን ማለት ነው። በመጨረሻ ደረጃ ላይ ያስቀመጥኩላችሁ ደግሞ አምስተኛ ላይ ማለት ነው። እሱ ምንድነው? ከሾርት ፎርም ከሎንግ ፎርም ጋር ሪሌት ከማድረጉ በተጨማሪ ደግሞ ዲስክሪፕሽን ላይ የሌላ ቪዲዮ ሊንክ ማስቀመጥ አለብን። የፕሌሊስት ቪዲዮ ሊንክ ላይ ዲስክሪፕሽን ላይ እናስቀምጣለን። ይሄ በምናደርግ ሰዓት ሰዎች የኛን ቪዲዮ እንዲያዩና ሰጀስት ያደርጋል ማለት ነው። በሳይድ በኩል የሌሎች ቪዲዮ ስናይ በጎን በኩል የሌሎች ሰዎች ቪዲዮ ይመጣና እዛኔ በእነሱ ቦታ የኛን ይተካና ማለት ነው። በምናደርግበት ሰዓት የኛን የፕሌሊስታችን ኦር የሌሎች ቪዲዮዎቻችንን ሊንኮች በዚህኛው ቪዲዮ ላይ አድ ስናደርግ ሰጀስት ያደርግና ማለት ነው። which means አሁንም እይታው ጨምረና ማለት ነው። ከዚህ ጋር በተያያዘ ላስታውሳችሁ ብዬ ነው። እንዳልኳችሁ ደግሞ በመጨረሻም በአምስተኛ ደረጃ ላይ ያለው ምንድነው ማድረግ ያለብን? ያው ከኦዲየንሳችን ጋር ደግሞ ኢንጌጅ ማድረግና ሌሎች ፕላትፎርሞች ላይ ቪዲዮዎቻችንን ሼር ማድረግ ማለት ነው። ሊንካቸውን በመውሰድ ቴሌግራም ላይ ቻናል የሆነ በመክፈት እዛ ላይ ኮሚኒቲ ክሬት በማድረግ ወደ እነዛ መላክ በመጀመሪያዎቹ ቪዲዮዎቹ እንደተፖስቱ ማለት ነው። ሊንኩን ወስድና በአንድ በሁለት ደቂቃ ውስጥ እዛ ላይ ፖስት ማድረግ። ይሄው ሶሻል ሚዲያዎች ላይ ሊንካችንን ማስቀመጥ ከየፕላትፎርሙ እይታን ጀነሬት ብናደርግ ይሄን ስታክ የሚያደርገውን ነገር መከላከል እንችላለን ማለት ነው። which means አልጎሪዝሙ የሚሰራው እንደዚህ ነው። የመጀመሪያዎቹ ቪዲዮ ፊድ ሲደረጉ እነዛ ሰዎች የግድ ማየት አለባቸው። ካላዩ እየቀነሰ ሪከመንድ የመደረግ ቻንሱ እየቀነሰ ይመጣል። ለ100 ሰው አድርጎ 100ም ካይ አሁን ለ300 ሰው ይልክላችኋል ማለት ነው። ለ100 ሰው ልኮ ግን 50 ካይ ቀጣይ የሚልክላችሁ ለ20 ለ25 ሊሆን ይችላል ማለት ነው። ስለዚህ ቪዲዮ ፖስት ስናደርግ ፖስት ካደረግን በኋላ ሊንኩን ወስድና ሼር በማድረግ እይታ መጨመር አለብን ማለት ነው። እዛው ነው ቪዲዮ በሰተን ሰዓት ማለት ነው። ይሄን በምናደርግበት ሰዓት የዩቲዩብ እይታችን ይጨምራል፣ ስታክ የማድረግ እድሉን ይቀንሳል ማለት ነው። ስለዚህ በዛሬ ቪዲዮአችን ከላይ ያልኳችሁን 5 ስቴፖች አይተናል። 5ቱም በጣም ወሳኝና ሊጠቅሟችሁ የሚችሉ ስለሆኑ በተጠቀሙበት ብዬ ስላሰብኩኝና እንደዚህ አይነት ፕሮብለም ፌስ እያደረጋችሁ ያላችሁ ካላችሁ ፕሊዝ ላይክ በማድረግ ሀሳብ አስተያየታችሁን ደግሞ ጥያቄም ካላችሁ ኮሜንት ላይ ማስቀመጥ አስተያየት እንድትሰጡኝ እጠይቃለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ በዚህ ይበልልኝ። ቻው።